በዛሬ ቪዲዮአችን ብዙ ጊዜ ስደት ከመጣን በኋላ የሚከብዱን ነገሮች 4 ነገሮች እንዘረዝራለን። ከዛ በፊት ግን ይሄ ቪዲዮ ላይክ፣ ሰብስክራይብ ያደርጋችሁ ቤተሰቡ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የሀገሬ ልጆች እንዴት ናችሁ? ክርስቲያኖቶች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። አልሐምዱሊላህ እኔ ጋር ሰላም ነው። ዛሬ ብዙ ጊዜ ስደት ከመጣን በኋላ ይሄን ነገር ቶሎ አልለመድኩትም፣ ይሄ ነገር እኮ ልለምዶ አልቻልኩም የምንላቸውን ነገሮች አብረን እንጫወታለን። ላይክ ሰብስክራይብ ያደርጋችሁ ለምታበረታቱ ደግሞ ከልብ አመሰግናለሁኝ። ወደ ቪዲዮአችን ሄድ። አንደኛው አላበዛም፣ አርዕስቱን ብቻ ነው የማወራው። አንደኛው ቋንቋ ነው። እኔ የተቸገርኩበት ወይም ደግሞ አሁን ድረስ ልለምድ ያልቻልኩት ቢያንስ እንደመጀመሪያው ባልሆንም አሁን ግን እያወራሁ ነው። ቋንቋ ብዙ ጊዜ ቶሎ ልንለምድ የማንችለው እና ሊገራልን የማይችለው ያው ቶሎ የማናገኘው ቋንቋ ነው። ከለመድነው በኋላማ ችግር የለም። ከነዛ ሰዎች በላይ በደንብ እናወራለን። የራሱ አሁን ከመጀመሪያው ጥሩ እየሄድኩ ነው ማለት ነው። እና ቶሎ እንደመጣን የሚከብደን ነገር ቋንቋ ነው። እናንተስ በቋንቋ ብዙ ጊዜ አሁን ላይ አሀ የሚያስብሏቸው ትዝታዎች፣ ለምሳሌ በቋንቋ ሰዓት እኔ እኮ በዛ ሰዓት በማናቅ ሰዓት አወላግደን የምናወራቸው ትዝታዎች አሉ። ብዙ እህቶች እኔ እኮ ሳላቅ ይሄን ብዬ ነበር፣ ይሄን ሳላቅ ይሄን ብዙ ብዬ ነበር ይላሉ። ብዙ እህቶች ናቸው እንደዛ የሚሉት ማለት ነው። ሁለተኛው ደግሞ እዚህ ከመጣን በኋላ የሚከብደን ነገር ብዙ ጊዜ ከአየር ሁኔታው ጋር አንመቻችም። ለምሳሌ ኢትዮጵያ ሙቀት ቢኖርም ለምሳሌ ቀዝቃዛ ቦታ ብትሄዱ ወይ ጥላ ቦታ ብንጠለል ያ ሙቀት የመብረድ አቅም አለው። እዚህ ሀገር ግን ለምሳሌ ብርዱ በብርድ ሰዓት ያው ብርድ ነው፣ ሙቀቱን በሙቀት ሰዓት ለምሳሌ እዚህ ቦታ ልጠለል እዚህ ቦታ ልጠለል ብትሉ ያው ሙቀት ነው፣ ሙከይፍ ካልተከፈተ በስተቀር ማለት ነው። እና ብዙ እህቶች የአየር ሁኔታውን አይለምዱትም፣ አንለምደውም። በተለይ ሙከየፍ አሁንም እናብራለን፣ አሁንም እናጠፋለን፣ አሁንም እናብራለን፣ አሁንም እናጠፋለን እና የአየር ሁኔታው አይለመድም። በተለይ አሁን የሙቀት ሰዓት ነው። ከሙቀት ሰዓቱ ጋር ደግሞ ብዙ እህቶች ሙቀን ይላሉና የማይለመደው ሙቀቱ ነው። ሴቶች ይሞቃል ይላሉና እንደሚሞቅ እኮ እናውቃለን፣ ግን አንለምደውም፣ ልንለምደውም አንችልም እና መላመድ ይከብደናል ከዛ ነገር ጋር ማለት ነው። እና ከዚህ ነገር ጋር የተያያዘ ደግሞ ነገራችሁ ከሙቀቱ ጋር ከአለባበሳችን ጋር የሚሄድ ከሙቀቱ ጋር የሚሄድ አለባበስ በጣም ያልተጋለጠ ግን እንደገና ደግሞ ከሙቀቶቹ እንዲህ ራሳችን ጠረን ከሚከላከሉ ነገሮች ጋር አብረን መዋሄድ አለብን። ወደ ሶስተኛው ልለፍ። እኔ አላጋጠመኝም። ሶስተኛው ግን ብዙ እህቶች እዚህ ሀገርም ሳይሆን ብዙ ጊዜ ኢትዮጵያ የምሰማው ነገር አለ። ለምሳሌ ሲደወል ምን አልተመቸሽም ቢባል አንድ ሰው አመጋገብ አልተመቸኝም የሚሉ እህቶች አሉ። ማለት ብዙ እህቶች እንደው እዚህ ሲመጣ ብዙ እህቶች ከኢትዮጵያ ጋር የሚመሳሰል ነገሮች ያካሂዳሉ። ይሄዳል ማለት የሚሄድላቸው ነገሮች አሉ። ግን ብዙ እህቶች ደግሞ ከአመጋገብ ጋር ብዙ የማይመቻቸው ቀስ በቀስ የሚለምዱት ነገር አለ ብዙ ጊዜ ማለት ነው። እና ያ ነገርም እኔም ባያጋጥመኝም እኔ አላጋጠመኝም በአመጋገብ ጉዳይ ባይሆን፣ በእርግጥ ግን ብዙ እህቶች ግን አመጋገባቸው አይመቻቸውም፣ አይስማማንም ይላሉ። ሌላው ደግሞ ወደ መጨረሻውና አራተኛው ስንሄድ ደግሞ ብዙ ጊዜ እኔ ልለምዱ ያልቻልኩት በራሴ ብዬ የማስበው ባህል ወይም ደግሞ አለባበስ። እኔ ብዙ ጊዜ ያላመጥኩት ነገር አለ። ለምሳሌ ከሙቀት ጋር አንስተናል። መጀመሪያ ግን ኢትዮጵያ ባለው ሰዓት ለምሳሌ እኔ በብዛት ሽቲ ነበር የምለብሰው እና ምክንያቱም የነበርኩበት አካባቢም ትንሽ ሙቀት ነበረ እና ሽቲ ነው። እዚህ ሲመጣ ደግሞ ያልነበረው ለምሳሌ ከባህሉ ጋር ከሙቀቱ ጋር ከሁኔታዎች ጋር አልመጣልኝም። ባህሉ የሚባል ነገር አለ። ለምሳሌ እኔ አገሬ ላይ ቀልቀል ከዛም ነበር የምለው። እዚህ ስትመጡ ደግሞ የሆነ የሚገደባችሁ ነገር አለ። የራሱ የሆነ ህግ አለው፣ የራሱ ባህል አላቸው እና ያ ነገር ይከብዳል። ያን ነገር አንለምደውም። ምክንያቱም ከዛው ከመጣንበት ነገር ጋር ሳንላቀቅ ከራሳችን ጋር ነው የምንጋጨው እና ይሄም ብዙ ጊዜ እኔ ለምሳሌ ቶሎ መልመድ የከበደኝ ከራሴ ጋር ማለት ወይ ካለባበሴ ጋር ምናምን። ለምሳሌ በሙቀት ሰዓት እንዴት ልልበስ፣ በብርድ ሰዓት እንዴት ልልበስ፣ የአየሩ ሁኔታ አለ። የአየሩ ሁኔታ ደግሞ አለባበሳችን ያስተካክለዋል፣ መስተካከል ደግሞ አለበት እና ከዚህ ነገር ጋር ካለባበሳችን ጋር ከባህሉ ጋር ለምሳሌ አለ የራሳቸው ሁሉም እያጋሩ። ለምሳሌ ሀገራችን የራሱ የሆነ ህግና ደንብ አለው። እዚህ ሀገርም ስትመጡ ደግሞ የሆነ የራሱ ህግና ደንብ አለው እና ያ ነገር ትንሽ ለመልመድ ከብዶ የነበረ
አሁን ግን አልሐምዱሊላህ ጥሩ ነው ማለት ነው። የዛሬ ቪዲዮ ደግሞ ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። በሌላ ቪዲዮ ተመልሼ እመጣለሁ። ጠቃሚ ነው በምንላችሁ። እናንተስ ምን ትዝታላችሁ? መልመድ ያልቻላችሁት ነገር ምንድን ነው? እኔም የማውቀውን ለምሳሌ ያልተመቸኝን ነገር ነገርኳችሁን። ግን ብዙ እህቶች ይሄ ነገር አልተመቸኝም የምትሉ አላችሁና እንበረታታ። ላይክ ሰብስክራይብ ያደረጋችሁኝ እንዲሁም ሼር ያደረጋችሁ አበረታቱኝ ማለት ነው። የዛሬው ቪዲዮ ይህን ይመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።